የሰይዶና የጆኒ ፋይት ነገር ከፋይቱ አዘጋጆች መካከል ዋና የሆነውና የስዊትቦክስ ባለቤት ጌታቸው መለሰ ስለ ህይወቱ ከወቸው ጉድ ጋር በነበረው ቆይታ የሚገራርሙ ነገሮችን አካፍሎናል። እዛ ላይ ዛሬ ሪያክት እናደርጋለን። በዛው እግረ መንገድ ስለ ሰይዶና ጆኒ ፋይት እናነሳለን። ሰይዶ የጠየቀው ጥያቄስ እውነት ትክክለኛ ነው? አብራችሁን ቆዩ። የተከበራችሁ የሪል ቶክ ሰላሀዲን ቤተሰቦቼ፣ በዛሬው ሪል ቶክ ፕሮግራማችን ጌታቸው መለሰ ከወቸው ጉድ ጋር ያደረገው ቆይታ ላይ በተወሰነ ሪያክት እናደርጋለን። የተወሰኑ ሐሳቦችን ደግሞ እሱ ከተናገረባቸው አውዶች ለሌላው የህይወት መስመራችን ምክሮች አድርገን እንወስዳችኋለን። ዛሬ ከጌታቸው መለሰ ጋርና ወቸው ጉዶች ጋር አጠር ያለች ቆይታ እናደርጋለን። ቀጣይ ደግሞ ሰይዶ ያለውስ ልክ ነው ወይ የሚለውን ነገር አያይዘን ከጌታቸው ሐሳቦች ጋር አስተሳስረን ማን ነው ልክ የሚለውን ሎጂካሊ ለማየት እንሞክራለን። እንደተለመደው ወቸው ጉድ በጣም ቆንጆ ፖድካስት እንደሆነ ይታወቃል። በደንብ እያዝናኑን የሚገራርም ቁም ነገርም ይሰጡናል። የተለያዩ ጥሩ ጥሩ እንግዶችን እየጋበዙ ቆንጆ ቆይታ ያደርጋሉ። በእነሱ ፕሮግራም ከሚዝናኑ ተመልካቾቻቸው መካከል አንዱ እኔ ነኝ። የበለጠ ቁም ነገርን ስፈልግ ደግሞ ማለት በጣም ኮስተር ያለ ፖድካስት ስፈልግ ደግሞ ወደ ሌሎች ፖድካስቶች ዞር እላለሁ። በሳቅ እየተዋዛ እየተዝናናው መጠነኛ ቁም ነገርን ስፈልግ ወቸው ጉዶች ጋር ነኝ። ወቸው ጉዶችን በዚህ አጋጣሚ ይህንን የመሰለ አማራጭ ስለሰጡን ላመሰግናቸው እወዳለሁ። አሁን ወደ ጌች ቪዲዮ እንሂድ። ከጌች ጋር በነበራቸው ቆይታ እንደተለመደው በቀልድና በጨዋታ የጀመረው ፖድካስታቸው የጌችን ህይወት በሚገርም ሁኔታ አስቃኝቶናል። እኔ በግሌ ጌች ብዙ ከማይመቻቸው ሰዎች ነበርኩ። እንደ ሰው በተለያየ ምክንያት የሆነ ሰው ላይመቸን ይችላል። እንትና እኮ እንደዚህ ባያደርግ ብለን የምንቃወማቸው ሰዎች ይኖራሉ። ጌች ለእኔ ከነዛ ሰዎች መካከል ውስጥ የሚመደብ ነበረ። ነገር ግን ይህ ፖድካስት ያንን አመለካከቴን በአብዛኛው ቀይሮታል። ምክንያቱም የሰው ልጅ ሙሉ ፓኬጅ ነው ብዬ ነው ማምነው። የጌችን ሙሉ ፓኬጅ በተወሰነ መልኩ እዚህ ፖድካስት ላይ ካየሁኝ በኋላ አንዳንድ ነገሮችን ያደረገበትን ምክንያቶች ለመረዳት ችያለሁ በተወሰነ መልኩ። አንዳንድ ነገሮችን ግን ስቲል ባልስማማባቸውም እሱ የሚያደርግበትን መንገዶች ወይም አንዳንድ ሀሳቦቹ ልክ ናቸው ብዬ ባላምንም ስቲል ማለት ነው። ነገር ግን ለሱ የበለጠ ጥሩ አመለካከት እንዲኖረኝ ሆኗል። የህይወት መንገዱ በጣም የሚያስገርምና የሱን ጥንካሬ ያየሁበት ስለነበረ ማለት ነው። ከታች ቀስ ብሎ እያደገ የመጣን ሰው አለማክበር አይቻልም። ለፍቶ ጥሮ ግሮ እዚህ ደረጃ ላይ የደረሰን ሰው በተወሰኑ ሐሳቦች አለመስማማትና የተወሰኑ ሐሳብ ልዩነቶች ስላሉን ብቻ እኔ መጀመሪያ እንደነበረኝ እዛ ገፋ አድርገን ልናረቃቸው ይገባል ብዬ አላስብም። እኔ ሶሻል ሚዲያ ላይ እየወጣሁኝ ያልተመቹኝን ሰዎች ስላልተመቹኝ ብቻ እገሌ እንዴት እንደዚህ እገሌ እንዴት እንደዛ እያልኩኝ ማውራትን አልመርጥም። ለዛም ምክንያቴ ደግሞ አሁን እንደዚህ ጌችን በአብዛኛው ነገሩ ልረዳውና ላከብረው እችላለሁ። ሌሎች ሰዎችንም እንደዛው ማለት ነው። ለዛ ሶሻል ሚዲያ ላይ እየወጣችሁ ሰውን የምታንጓጥጡ፣ የምትሳደቡ፣ በክፉ የምታነሱ ሰዎች ላይመቻችሁ ይችላሉ፣ ግን አስፈላጊ አይደለም። ሰውን ማጣጣልና ከፍ ዝቅ ማድረግ ኮንተንት አይደለም። አልተመቻችሁም፣ ኦኬ፣ አታዳምጧቸው፣ አትከተሏቸው፣ ስትፈልጉም ብሎክ አድርጓቸው። ስብዕናቸውን ግን አትንኩ፣ ከፍ ዝቅ አታድርጓቸው። ሐሳባቸውን በሐሳብ መሞገት ከቻላችሁ ሐሳባቸውን በሐሳብ ሞግቷቸው። አሁን ወደ ጌች ቪዲዮ እንሂድ። ኤሌመንተሪም ሃይስኩልም እዛ ነው ተምረህ የጨረስከው? ኤሌመንተሪ እዛ፣ ሃይስኩል እዚህ መጣ ደግሞ? አዎ ተመለስኩ። በስንት ዓመት ተመለስክ? 15 አካባቢ ቲንክ። ምንድነው መግለጽ ከቻልክ ምንድነው የሚያመላልስ ሪዝን? የቤተሰብ ኬዝ ነው ኦር የእናቴ እኔ ብቻ ነኝ ልጇ።
ለማሳደግ እኔን ከብዷት ነበር በጊዜው። ሶ ያለ ተመራጭ አያቶቼ ጋር ነበር። ከዛ ደግሞ እዚህ ደግሞ በእሷ ቴኬር ማድረጋት ማስተካከል የነበረባት ቤተሰቦች ነበሩ በጊዜው ይሄ በከመም ጋር የተያዘ ሰው እኔን ቴኬር ማድረግ አትችልም ነበር በጊዜው። ሰው እዛ ላከችኝ፣ አያቴን ያሳደገችኝ ሰው በአያቴ አክቹዋሊ ደስተኛ ነኝ። ባይ ዘ ወይ በደምብ እየተራገጥክ ምንም አልባል በጣም የምር ነው አያቶች የምር። እና እንደዛ ነው ያደግኩት፣ ከአያቴ ጋር ያደግኩት። የጌችን የልጅነት ህይወት አሁን እዚህ ቪዲዮ ላይ እንደተመለከታችሁት ማለት ነው አያቱን የሚገልጽበትን ሁኔታ ካስተዋላችሁ በጣም የሚገርም ነው። ብዙዎቻችን አሁን የአያቶችን ፍቅር እናውቃለን። አያቶች ለልጅ ልጆቻቸው እንደውም አያት ጋር ያደገ ልጅ በጣም ይቀብጣል ምናምን ነው የምንለው አይደል? አያቶች ለልጅ ልጆቻቸው በጣም የተለየ ፍቅር አላቸው። መቆጣት አይፈልጉም። የልጅ ልጆቻቸውን እንደፈለጉ ይሁኑ፣ በቃ እነሱ የልጅ ልጆቻቸው አጠገባቸው መኖራቸው ብቻ ለእነሱ የተለየ ደስታን ይፈጥርላቸዋል። እና እንደዛ ሆኖ ግን ክሬዲት ያለ መስጠት ነገር ያለ ይመስለኛል። ለአያቶች ያኛው ፍቅራቸውን እንገልጻለን እንጂ እውነት አያቶች የሚገባቸውን ያክል አልተነገረላቸውም ብዬ አስባለሁ። እነሱ ለእኛ ከሰጡን ፍቅር አንጻር ሲያሳድጉን የእናት አንጀት ከሚራራልን በላይ በጣም እየራሩልን፣ እያዘኑልን፣ እያቀበጡን አሳድገውን በቂ ክሬዲት ግን አንሰጣቸውም። እና ጌች ቪዲዮ ላይ ገለጻውን ልብ ብላችሁ ካያችሁት በጣም ፊቱ ላይ ይነበባል። አያቱ ጋር የነበረው በጣም ገጠር መሆኑ እንዳለ ሆኖ ቦታው መብራት የሌለበት በእግር ረጅም ከ1 ሰዓት ተኩል ምናምን በላይ ነው በእግር እየተጓዘ ይማር የነበረው እዛ የነበረበት ቦታ ላይ። የልጅነት የሆነች ፓርቱን ባህር ዳር ከተወለደ በኋላ አዲስ አበባ መጥቶ እስከ 5 ዓመቱ ወይ እንደዛ አካባቢ ቆይቶ ነው ከዛ በኋላ ድጋሜ ደግሞ ወደ ደቡብ ጎንደር ገጠር ገብቶ በጣም ብዙ ቻሌንጆችን አሳልፏል። ግን ስለ አያቱ ሲያወራ ያለው ፊቱ ላይ ያለው ፈገግታና እንዴት ይወደው እንደነበረ ያን ታይም የገለጸበት መንገድ ለአያቶች ብዙዎቻችን የማንሰጠውን ክሬዲት የሰጠልን ይመስለኛል። እንቀጥል። በነገራችን ላይ ጌች ስለ አያቱ በዛ መልኩ ከገለጸ በኋላ ዮኒ በጣም ወሳኝና ገራሚ ጥያቄ ነው የጠየቀው። ብዙዎች ልብ የማይሉት ነገር ነው። ከቦታ ቦታ ተዘዋውሮ ስለሚያድጉ ልጆች ሲታሰብ ብዙዎች እዛ ነገር ላይ ፎከስ አያደርጉ። እስኪ ጥያቄውንና የጌችንን መልስ እንመልከት። ግን እንትኑ አይከብድም? አሁን እንደዚህ ኢንቫይሮንመንቱ አክቹዋሊ ዛኔ ልጅ ነበርክ፣ ግን ሲቀያየርብ ጓደኛም ይቀየራል፣ ሁሉም ነገር ነው የሚቀየረው አንድ ላይ። እንዴት ነው እሱ ሲቹዌሽን? በጣም መጥፎ። አሁን የልጅነት ጓደኛ የሚባል ጓደኛ የለኝም እኔ። አይደለ? ይቀያየራል። አብሮ አደግ የሚባል ነገር አላውቅም። የሉም፣ በየቦታው ናቸው ምናምን። እሱ ነገር ይረብሻል። ግን ለላይፍ አሁን ላለሁበት ነገር ጠቅሞኛል። ባይ ጠንካራ በምን መልኩ ጠቀመ? አሁን ለላይፉ በምን መልኩ እንደጠቀመው ያነሳው ፖይንት ጋር ከመሄዳችን በፊት አንድ ኢሞሽናሊ እና ይሄ ሳይኮሎጂካሊ አብሮ አደግ የሚባል ጓደኛ ለመኖር የምትተዋወቃቸውን ሰዎች ጠቅላላ ገና ማንነትን እንደ አዲስ መተዋወቅ በጣም የሚረብሽ ነገር ነው። አብሮ አደግ ጓደኛ ቢኖር ኦልሬዲ እንደ አዲስ የምትተዋወቀው ነገር የለም። ከልጅነት ጀምሮ አብረህ ስታድግ ባህሪው በጣም ተዋውቀህ እሱም ፓርት አልፈዋል። ግን ካደግክ በኋላ አሁን እንደ አዲስ ስትተዋወቅና አብሮ አደግ ጓደኛ ደግሞ በሌላ ሳይድ ሳይኖር ሲቀር በተለይ እስከ የሆነ ሰዓት ድረስ ወይም ይሄ አስተሳሰባችን መብሰል ይሄ ማቹሪቲ የሚባለው ነገር እስኪመጣ ድረስ ወደ ሰዎች መሄድን ወደ መፈለግ ነገር እንድናዘነብል የሚያደርገን ይመስለኛል። ምክንያቱም የሆኑ ሰዎችን ካጣም ብቻችንን ምንቀር አይነት ስሜት ነው የሚሰማን። ከዛ ጋር የተያያዘም በኋላ ጌች ከገባባቸው ነገሮች ጋር የሚያገናኘው ነገር አንዱ ይሄ ይመስለኛል። ይረብሻል ብሎም ጌች የገለጸበት መንገድ በጣም ቆንጆ ገለጻ ነው። ጥቅምም ደግሞ አለው፣ ጉዳት ብቻ አይደለም እንደዚህ አይነት ነገር እና ጌች ጋር እሱ የጠቀመውን ነገር ደግሞ እንመልከትና ወደ ሌላ ፓርት አለፍ ብለን እናያለን። ምንም ነገር ምንም ቢቀያየረው በቃ ኤኒዌር በቃ የውጭ ሀገርም ሲሄድ ለምዳለው፣ የሆነ ቦታም ሲሄድ ለምዳለው ምናምን ምን መስለኝ
ላይፌ ላይም ብዙ ቻሌንጅ ነው ገጠር ታውቃለህ ምን ገጠር ውስጥ ነው ኖረህ ታውቃለህ እንዲያው በደስ በደንብ ነው የማውቀው። እግዚአብሔር ታውቃለህ ቻሌንጁ እንዲህ ሰው አሁን በተለይ ከተማ ውስጥ ላደገ ሰው ለማስረዳት ይከብዳል ባይ ዘ ወይ በጣም ከባድ ነው ለማስረዳት ከተማ ውስጥ ላደገ ሰው እንዲህ ነው በጣም ይከብዳል so it's very challenging so ወደ ህይወት ላይ ስታመጣው ደግሞ እንዳለ ጀነራሊ ነገሮችን በሙሉ ይቀይርላል በተለይ ፋይናንሻሊ በሆነ ነገር ሰክሰስፉል መሆን ከፈለክ ምናምን ይሄ ነው ስልጣን ላይ ያሉ ሰዎች ነው ያቸው always በቃ ወደፊት ነው አሁን ጌች እነዚህ ፓርቶች ላይ ያነሳቸው ጥቅሞች እሱ ከገለጸበት ወይ ደግሞ በሌላ መልኩ ልናያቸው ብንሞክርስ አሁን አጋዥ አለኝ ብሎ ማሰብና ማንም የለኝም ብሎ ማሰብ ላይፍ ላይ የሚፈጥረው በጣም ትልቅ ዲፈረንስ አለ። በህይወታችን ማንም እንደሌለን ስናቅ እኛና እኛ ብቻ ቻሌንጁን ተቋቁመን አልፈን ትልቅ ደረጃ መድረስ የኛና የኛ ብቻ ኃላፊነት እንደሆነ ሲሰማን በጣም እንጠነክራለን። እስከዛሬ ይኑረን አይኑረን ማናቃቸው አቅሞች ራሱ ይወጣሉ። የጌች አይነት ሁኔታ ውስጥ የሚገቡ ሰዎች በህይወት አጋጣሚ ማለት ነው በህይወት አጋጣሚ የዚህ አይነት ሁኔታ ውስጥ የሚገቡ ሰዎች ኦልሬዲ ያንን አክሴፕት ከማድረግ ውጭ አማራጭ የላቸውም። አብሮ አደግ የሚባል ጓደኛ የለም። ቤተሰብ ጋር ያሉ ጌች ሊገልጻቸው ያልፈለጉ ወይም በጣም ብዙ ቤተሰቦች ጋር የሚያጋጥሙ የተለያዩ ነገሮች አሉ። ስለዚህ የሆኑ ነገሮች አለመመቸት እንደሚኖር የሚገመት ነው። ቪዲዮውን ካያችሁት በተለይ ካላያችሁትም እናቱ ልታሳድገው ስላልቻለች ነበረ ወደ አያቱ ጋር ልካው የነበረው። ከዛ በኋላ እናቱ አክስቷ ጋር ካልተሳሳትኩኝ ማለት ነው አክስቷ ጋር ነበረ ብስራተ ገብርኤል የነበረችው። ሶ ጌችም ወደዛ ነበር የመጣው። በቃ እዛ እየኖረ ሰርቫይቭ ማድረግ እንዲችሉ እንዲቀጥሉ ማለት ነው። ስለነሱ ምንም ኔጌቲቭ ነገር አንስቶ አይደለም ባይዘዊ ወይም እኔ እነሱንም እየወቀስኩኝ አይደለም። አንዳንዴ የምንፈልጋቸው ነገሮችን እንደ ልብ ጠይቀን ማሟላት አለመቻል ራሱ የሆነ ነገር ያጎድልብናል። የምንፈልገውን ነገር መጠየቅ አንችልም ማለት እነዛ ሰዎች ከልክለውናል ማለት አይደለም። ግን እኛ መጠየቅ ሊከብደን ይችላል አንዳንዴ። እኔ ሌላ ሀሳብ ነው እሺ እያወራሁኝ ያለሁት። ጌች እዛ ከነሱ ጋር በነበረው ነገር እንደዚህ ነገር አጋጥሞታል እያልኩኝ አይደለም። ግን ሰዎች ብቻቸውን ሰርቫይቭ ማድረግ እንደሚገባቸው የሚሰማቸው እነዛ ነገሮች ሲኖሩ ነው። የሆነን ነገር መጠየቅ ካልቻልክ ምንድነው ማድረግ የምችለው? ያንን ነገር ለማግኘት ትለፋለህ። አማራጭ ካለፋህ አታገኘውም። ወይ ያንን ነገር መፈለግ ፍላጎትን ትተዋለህ፣ ወይ በራስህ ጥረት ደግሞ ሄደህ ያንን ነገር ወደ ማግኘቱ ትሄዳለህ ማለት ነው። ስለዚህ እዛ ገጠር ማደጉ ቦታ በመቀያየር የሆነ ነገር ሲፈልግ በቃ በእጃችሁ ሳቡኝ የሚላቸው ጓደኞች ሆነ አብሮ አደጎች ሆነ ወይ ደግሞ በቅርብ ሰው አለመኖሩ ጠንካራ እንዲሆንና ጌች እነዚህን ነገሮች በገለጻቸው መልኩ ሰርቫይቭ እንዲያደርግ ያደርጋል። የዛን አይነት ሰው እኔ አሁን ቀጥታ እሱ ያለውን ሀሳብ እዛው ኢንተርቪው ላይ ማግኘት ስለምችሉ በሌላ ዳይሜንሽን ደግሞ እናያቸው በሚል ነው እነዚህን ሀሳቦች ማነሳው። ወደፊትም ሀሳቦቹን ሳነሳ ጌች እነዚህ ነገሮች ደርሰውበታል ምናምን እያልኩኝ አይደለም፣ ግን እኔ በዚህ መልኩ እየተረዳሁት ነው። አለፍ ብለን ደግሞ እስቲ እንቀጥል። ይገርማል። ከጎንደር ከገጠር ወደ ብስራተ ገብርኤል ኤሪያ እንትን የሆነች በቃ አክቹዋሊ ደብረ ታቦርም 1 ዓመት ኖር ያለው ሰው የከተማውን ቫይብ ምናምን አውቄዋለሁ። በቃ የከተማ የሚባለው ነገር አውቄዋለሁ። እዚህ ስመጣ አፌ ብቻ ኮልተፍ እዛች አካባቢ ነበረ። ከዛ ውጭ ግን የከተማ ነገሩ ነበር። ሃይ ስኩል የት ገባ ታዲያ? ብስራተ ገብርኤል ከመጣ በኋላ አንድ እውቀት ለህብረት የሚባል ትምህርት ቤት ነበረ። አሁን የግል እዛ አካባቢ ትንሽ ዝቅ ብሎ ወደ 3 ቁጥር ማዞሪያ አካባቢ እዛ ነው የተማርኩት። ያኔ የግል ነበር። የግል ትምህርት የገባው አስበዋል። አቤት በጣም አልተጋጭብም ትለኛለህ። ሃይስኩል ገብቼ እኔ ሳወራ ቡድ እያዝብሃል፣ ይሳቅብሃል። በቃ ከክፍለ ሀገር እንዳልመጣሁ በቃ የማላረገው ጥረት አልነበርም።
እንዳይታወቅብህ እንዳይታወቅ ሲያማርሩኝ ፍንዳታው ከሳቅ ፍንዳታውን ከዛ አሁን ጌች ከዛ ከገጠር የተለያዩ ዲፕሎማቶችና ባለስልጣኖች ወደሚኖሩበት ኤሪያ ነው ዳይሬክት የመጣው። ሌላኛው ደግሞ ረጅም ርቀት ሄዶ ሲማር የነበረው ልጅ የግል ትምህርት ቤት ገብቷል። አሁን ከዚህ ነገር አንድ እንድትወስዱልኝ ነው የምፈልገው ነገር ህይወት እንደዚህ ነች። አሁን ላይ ምናልባት እናንተ በጣም ከባድ ፈተና ላይ ሆናችሁ ሊሆን ይችላል። ምናልባት ያኔ ጌች እንደነበረበት መብራት የሌለው አይነት ህይወት እየኖራችሁ ሊመስላችሁ ይችላል። እሱ ያኔ የኤሌክትሪክ መብራት ነው ያጣው። እናንተ ምናልባት ዛሬ መብራት ካርድ ሞምያ አታችሁ ሊሆን ይችላል። እሱ ያኔ መንገድ ስለሌለ ትምህርት ቤት በአቅራቢያው ስለሌለ ረጅም መንገዶችን ነው በእግር ተጉዞ ሲማር የነበረው። ምናልባት እናንተ ዛሬ ከኑሮ ውድነቱ ጋር ተያይዞ የታክሲ አታችሁ ረጅም መንገድ በእግር እየሄዳችሁ ሊሆን ይችላል። ይሄኛውን ጀስት እንደ ምሳሌ ነው እያነሳሁላችሁ ያለሁት። ብቻ በተለያየ መልኩ የህይወት ፈተና ላይ ልትሆኑ ትችላላችሁ። ዛሬ የህይወት ፈተና ላይ ናችሁ ማለት ነገ ባላሰባችሁትና ባልጠበቃችሁት መልኩ ላይፋችሁ አይቀየርም ማለት አይደለም። ህይወታችን በአላህ ወይ በፈጣሪያችን እጅ ነው አይደል? በፈጣሪያችን እጅ ያለችዋን ህይወት ደግሞ እሱ እንደፈለገ ሊቀያየራት ይችላል። ዛሬ ላይ ተስፋ ቆርጣችሁ ራሳችሁን ወደኋላ አታስቀሩ። ነገን ተስፋ አድርጉ። ምናልባት በማምሻ እድሜያችንም ይሆናል ነገሮች የሚቀየሩት። አሁን እድሜ ትልቅ ሆኗል ምናምን ብለን ተስፋ መቁረጥ የለብንም። ነገሩ የእድሜ ጉዳይ አይደለም። ያን ጌች ልጅ ሆኖ ከዛ በኋላ ሲያድግ ስለተቀየረ አይደለም። አሁን ምናልባት እኮ በደንብ አላወራው ወይ ያልገለጻቸው ነገሮች ይኖራሉ እንጂ ስቲል ውስጡ የሚያሳምሙት የልጅነት ቁስሎች ሊኖሩት ይችላሉ። ምክንያቱም አንዳንድ የልጅነት ቁስል እኛ እንደምናስበው ቀላል አይደለም። ወይ ብዙዎቻችን ስቲል የቆየ ልጅነት ቁስል ሊኖርብን ይችላል። በወጣትነታችን ምናምን ደግሞ ላይፋችንን ፈጣሪ ቀይሮልን ሊሆን ይችላል። ስለዚህ በሰላም ደግሞ እየኖርን ያለን ሰዎች ደግሞ እድሜያችን ከገፋ በኋላ ህይወታችንን ቢቀይርልን ራሱ ጉዳት አይደለም። በነገራችን ላይ ለሁላችንም የተለያየ ነገር ነው ከላይ የሚሰጠን። ያን የተለያየ ነገር ግን ተቀብለን በአግባቡ መጠቀም የምንፈልግ ከሆነ ተስፋ ማድረጋችንን መቀጠል አለብን። አንድ እሷን ያዙልኝ። ሌላ ደግሞ ያው ልጅነት ነው አውቃለሁ። ብዙዎቻችን በልጅነታችን የሆነ ሀሪፍ የመሰለን ነገሮች ለመምሰል እንሞክራለን። በሰል ስንል ግን ለምሳሌ አክሰንት ያን ያክል ማተር አያደርግም። የልጅ ነገር ሆኖ ነው እነሱም ያኔ ሙድ ሲይዙበት የነበረው። በእርግጥ ስቲል ሙድ ይያዛል። በተለያዩ የሀገራችን አካባቢ ነዋሪዎች አክሰንት ስቲል ይቀለዳል፣ ምን ይባላል፣ ይሳቃል፣ ሙድ ይያዛል ምናምን። ሰዎቹ ሲያወሩም እንዲሸማቀቁ ይደረጋል። እነዛ ነገሮች እንዳሉ ሆነው አንድ ያንን ለመደበቅ ጥረት ማድረግ ከነዛ ጋር ለመመሳሰል ሲባል ማለት ነው። ከሆኑ ሰዎች ጋር ለመመሳሰል ሲባል የኛን የሆነ ማንነት ማፈን፣ ራሳችንን ማሰቃየት ነው። የጌቻውን በጣም አሪፉ ነገር ምን መሰላችሁ? ቶሎ ውሳኔ ወስኗል። እዚህ ፖድካስት ላይም እንደሚናገረው ቶሎ ውሳኔዎችን የመወሰንና ነገሮችን የመቀየር ባህሪ ያለው፣ እንዳይታወቅበት ሙድ እንዳይዙበት ለማድረግ ይሄ በቃ አማርኛውን እንትን ለማለት ምናምን ሞከረ። ግን ስቲል በአክሰንቱ ሙድ ይያዝበታል፣ ይሳቅበታል። ከዛ ፍንዳታ ሆነ። ወደ ሶሉሽኑ መጣ። በዛ ሰዓት በዛ እድሜ ሊያደርገው የሚችለው መፍትሄ እሱ ነው። የሰው ልጅ ራሱን መከላከል አለበት ባይ ኤኒ ኮስት ብዬ የማምን ሰው ነው።
ራሱን ስል ደግሞ ማንነቱ የሆኑ ነገሮችን በጠቅላላ እሱነቱን ይገልጹኛል ብሎ የሚያስባቸውን ነገሮች በጠቅላላ ፕሮቴክት ለማድረግ ምንም ነገር ማድረግ አለብኝ ብሎ ያመነውን ማድረግ አለበት ብዬ አስባለሁ። በእርግጥ ሞራሊቲን የጠበቀ ሆኖ ይሄ ስብዕናን በማያቆሽሽ መልኩ ስርዓት የለሽ ባልሆነ መልኩ በዛ ወይ ራሱንና ማንነቱን ማስከበር አለበት። ዱላ ተመቶብህ ከሆነ ማለት ሰው መቶብህ ከሆነ አንተ ላይ ደርሶብህ ከሆነ ለእኔ ስርዓት ያለው መልስ ነው። ሊዘርፍህ የመጣን ሰው፣ ክብርህን ሊነካ የመጣን ሰው፣ ማንነቴ ነው ያልከውን ነገር ዝቅ ሊያደርግብህ የመጣን ሰው በጸባይ ከተስተካከለ ጥሩ ትሞክራለህ። ካልሆነ ግን የሚያከብርህ በዛ መንገድ ከሆነ በዛ መንገድ ራስህን ታስከብራለህ። ስለዚህ ከዚህ እንድትወስዱልኝ የምፈልገው ቁም ነገር ሰዎችን ለመምሰል ማንነታችንን አንግደል። አንደኛው እሱ ነው። ያንን እንኳን እያደረግን ከነበረ እንደገች ቶሎ እንንቃ፣ ወደ ሶሉሽኑ እንሂድ። ሶሉሽኑ የግድ እኔ ዱላ መሆን አለበት እያልኩኝ አይደለም። ሌላም ሊሆን ይችላል፣ ከአካባቢው ጥሎ መሄድም ሊሆን ይችላል። በነገራችን ላይ ግን ከቻልን ግን እነሱ በዳይ ሆነው እኛ ቦታውን ጥለን መሄድ የለብን። ከቻልን ካልቻልን እኛ ስንኖር ነው ሁሉም ነገር የሚሆነው። ስለዚህ ሌሎች ውሳኔዎችንም ልንወስን እንችላለን በህይወታችን እና እቺን ነገር ብናስብባት ምን ይመስላችኋል? እንቀጥል እስኪ። ይሄ አንተ ባላገር አይነት ሙድ ነበረ በከተማ ልጆች ምናምን፣ ግን ከነሱ ጋር ቀድሜ ተግባባው እንዳልኩ በቃ ይሄ ሁሉም ነገር ግራፕ የማድረግ ነገር ስላለ ፈጠንኩ። ሰው ተግባባው ከሁሉም ጋር። ግን ምን ውስጥ ገባሁ? ሱስ ውስጥ ምናምን። አራዳ ለመሆን ታዲያ አራዳ መሆን አለብህ። you have to prove yourself ኤግዛክትሊ አራዳ መሆን አለብህ፣ ፕሩቭ ማድረግ አለብህ ምናምን። ከዛ በቃ ከፍንዳታ ልጆች ጋር ምናምን በቃ ገባሁበት ሱስ ውስጥ ምናምን፣ ጸብ ምናምን በቃ የአካባቢ በጥባጭ ነው። ቅድም ያልኳችሁ ነጥብ የሚመጣው እዚህ ጋር ነው። በነገራችን ላይ አብሮ አደግ ጓደኛ ለመኖር ከሚጎዳን ጉዳቶች መካከል አንዱ ይሄ ነው። ማንም የለንም፣ ሰው ደግሞ ያለ ሰው አይኖርም። ያኛውን ቻሌንጅ በዚህ ወይ ሶሉሽን ሲያበጅለት ይሄ ሙድ የሚይዙበትን ምናምን ፍንዳታ ሆኖ በቃ እሱ ጓ የሚል ሰው ሲሆን ማለት ነው። ማለት በቃ ሁሉም የሚፈሩትና የሚያከብሩት አይነት ሰው ካራክተር ይዞ ሲመጣ፣ በዛኛው ሳይድ ደግሞ የዛኛው አይነት ካራክተር ያላቸው ሰዎች ደግሞ ብዙ ጊዜ የሚያራምዱት ሙድ አለ። በትምህርት ቤት በሃይ ስኩል ታይም ምናምን እናውቋለን አይደል? ሁላችንም የትምህርት ቤታችን ክብሮ ምናምን ሊባሉ የሚችሉ ጀማዎች ጋር ከተቀላቀልን የሆነ ነገር እኮ እንነካካለን ማለት በቃ ጌች እዚህ ጋር እንደገለጸው የግሩፕ ጸቦች አለ። ከዛ በኋላ የተወሰነች ሱስም ትኖራለች ምናምን። የሆነ ግሩፑን ስትቀላቀሉ የሆነ ነገር መነካካታችሁ አይቀርም። አብሮ አደግ ጓደኛ ግን ካላችሁ መጀመሪያውኑ የእናንተ አይነት ሌላ ሰው አለ፣ ከአንድ ሁለት ናችሁ። ስለዚህ ወደዛ ፑሽ የሚያደርጓችሁ ነገሮች ራሱ የመፈጠር እድላቸው ይቀንሳል። ሙሉ በሙሉ አይፈጠርም ልል ባልችልም ማለት ነው። ትንሽ ደግሞ ከእናንተ በሰል ያለ ከሆነ ደግሞ አብሮ አደግ ጓደኛችሁ ወደ እንደዚህ አይነት ነገር እንዳትገቡ ይዛችኋል። ወይ መጀመሪያውን እንደዚህ አይነት ነገር ውስጥ ደግሞ እንድትገቡ የሚያደርጓችሁ ምክንያቶችም የመፈጠር ቻንሳቸው ዝቅተኛ ይሆናል ማለት ነው። ስለዚህ አንዳንድ ነገሮች ቀላል ይመስሉናል፣ ግን አስተዳደጋችን ላይ የሚፈጥሩት ተጽዕኖ ቀላል አይደለም። እንቀጥል እስኪ። ሱስ ምናምን እንደዚህ አይነት ነገር ለማድረግ ገንዘብ ከየት ነው የምታመጣው? ቤት ገንዘብ ይሰጥ ነበረ? ብሎኬት እያወረድኩ ነው።
እቺ ፓርት የምታስቅ ትመስላለች፣ ግን ለእኔ ለጌች ቫሊዩ እንድሰጠው ያደረገኝ ሌላ ትልቅ ቁም ነገር ነው። እንዴት መሰላችሁ? አሁን ቀፋይ ሱሰኛና የሚሰራ ሱሰኛ እንዳይደለም። የሚሰራ ሱሰኛ በምን አይነት ላብ ብሩን እንደሚያመጡ ያውቃል። ቀፋይ ወይም ደግሞ ከሆነ ከፋሚሊ መሽሩፍ እየተደረገለት እየተቆረጠለት ሱሰኛ የሚሆን ሰው ግን ብሩ በምን አይነት ድካም እንደሚመጣ ምንም አይነት ሀሳቡም በጭንቀቱም ኖሃውም የሉም። ስለዚህ አሁን እነዚህ የዚህን አይነት ሁለት ሰዎች እንደዚህ እናስቀምጣቸውና የትኛው ከሱስ ለመውጣት ቅርብ ይመስላችኋል? በእርግጠኝነት ራሱ እየሰራ ሱሱ የሚያራምደው ከዛኛው በተሻለ ከሱስ ለመውጣት ቅርብ ነው። ለምን? ራሱ እየሰራ ለሆነ ነገር የሚያውል ሰው መጀመሪያውኑ ከሰው መጠየቅን ያፍራል ማለት ነው። ለዞም በህይወቱ ኤክስትራ ለሆነ ነገር መሰረታዊ ላልሆነ ነገር በህይወቱ ለዞም መሰረታዊ ላልሆነ ነገር ከሰው መጠየቅን ይበልጥ ያፍራል። ይሄ ማለት እንዴት ነው? የሆነ ሰዓት ላይ የሚያገኘው ብር ሊያንስበት ይችላል፣ ወይም የሚያገኘው ብር ከምግብ ላይ ተርፎ ይችላል። ያኔ መቼም የሚያገኘውን ብር ለሱሱ አድርጎ ለምግብ ደግሞ ከሱ አይጠይቅም አይደል? የሚያገኘውን ብር ለምግቡ ነው የሚያደርገው። በጣም ሱሱ ካልጠናበት ማለት ነው። እና የጌችን የህይወት መሰረቱን የገነባለት አንድ ስፖርት መውደዱና በደንብ መስራቱ፣ እንደዛው ሱሱን እያራመደም በቃ ያኛው አስቸጋሪ የላይፍ ቻሌንጆቹን እየተቋቋመም ቢሆን ስፖርት በአግባቡ መስራቱና ስራ እየሰራ ለራሱ ማድረግ የሚፈልጋቸውን ነገሮች ለማድረግ በራሱ ላይ በሚሰራው ገንዘብ ማድረጉ ነው። ይበልጥ እንደውም በላቡ እየሰራ ያንን ነገር ማድረግ መጀመሩ በህይወቱ የሆነ ፓርት ላይ ያ ይመስለኛል የህይወቱን የሆነ ነገር የመቀየር መጀመሪያ። ለዛ አሁን ይህን ቪዲዮ የምትከታተሉ ካላችሁ ስራ እየሰራችሁ ያልሆነ ወይም እየሞከራችሁ ያልሆነ፣ ሁሉም ሰው ስራ ሊያገኝ አይችልም አውቃለሁ። በስራ ጉዳይ ብዙዎቻችን ምን ያክል እንደምንቸገር የሚታወቅ ነው። እንደዛም ቢሆን ግን እየሞከራችሁ ያልሆናችሁ በቃ ጊዜውን በምን እንደምታሳልፉት በጣም በመሰላቸታችሁ የተነሳ ራሳችሁን ላይፋችሁን በሱስ ውስጥ ለመደበቅ እየሞከራችሁ ያላችሁ፣ ቢያንስ ለራሳችሁ እችን ነገር ቃል ግቡ። ሱሴን ማራምደው ወጥቼ ስራ ጀምሬ በማገኘው ገቢ ነው። መሰረታዊ ነገሬን በራሴ ገቢ እንደምንም አሟልቼ ከዛ በሚተርፈኝ ሱሴን አራምዳለሁ እንጂ ከሰው እየተቀበልኩ ሱሴን ማራመድ ከዛሬ ጀምሮ ማቆም አለብኝ ብላችሁ ወስኑ። በዛ ውሳኔ መሄድ ከቻላችሁ በቅርቡ ሱሱንም ወደ ማቆሙ እንደምትሄዱ ምንም ጥርጥር የለኝም። ወደ ጌች ህይወት ወደ ሌላኛው ምዕራፍ ደግሞ እንጓዝ። ሙሉ በሙሉ ወደ ስራው ዓለም ከገባ በኋላ አንድ ጊዜ ደግሞ በጣም ልጆችን የሚያስተምርለት ሰውዬ ልጁ አስመዘገበና እዛ አስተናግጄ
ልጆቹን አስተምሬ ስቲም ውስጥ ገብቼ ቁጭ ብዬ ሰው ቁጭ ብሎ ስቲም ልጆችን የማያስተናግድ ሰውዬ እንዴት እዚህ ቴኳንዶ ያሰራል አለ ሰውዬው። በጣም ማረሰው እንዴት ልጆችን ስቲም ኖርማሊ ጨለማና እንትን ያለ ጭስ ምናምን አይታይም። አንደ ነው ጥግ ላይ ነኝ እኔ ቀጭን ምስል ነበር እኮ አልታይም። ጥቁርም ነህ ጥቁር ማጂን ያኔ ደግሞ በደንብ ጨለማ ነበር። ጌቺ ካሜራ አለ ብዬ ነው እንዲህ የማወራው። ከዛ ቁጭ ብዬ እንዴት ልጆች ምቧክር ይላል እንዴት ልጆቼን እዛ አስተናግዶ ልጆቼ እንዴት ቴኳንዶ ያሰራል እኔ የመሰሉ ልጆች ምናምን ብሎ በቃ ሰውዬው ቀውጠው ሀብታም ነበር ያኔ። መቼም ነው የማረሰው። ድህነቴን በደንብ አድርጌ ነጠላ ነው ያደረገኝ ያኔ። ስቲል ግን ሰውዬው ኮሮላ ነው የሚነዳው። እግዚአብሔር ይመስገን። አገኘኸው? አያለሁ፣ አሁንም አየዋለሁ። በስመ አብ አየዋለሁ። አገጨው? ያየለ እንዴ እኔ ሰዎችን የሆነ ነገር በመስራታቸው ብቻ የሚንቁ ሰዎች በጣም ነው የሚገርመኝ። አሁን ሰውየው አሁን ልጆቹን ቴኳንዶ እሱ ማሰራቱ በሌላኛው ነፃ ሰዓቱ ደግሞ አስተናጋጅ መሆኑ ምንም ከዛኛው ጋር የሚያገናኘውም የሚቀንሰውም የሚጨምረውም ነገር የለም። ሙያውን የሚያውቀው ከሆነ ስፖርቱን የሚያውቀው ከሆነና ጌች ሙያው ሳይኖረው ገብቶ እያቦካ ከሆነ ልጆቹ ማይሆን ቦታ ላለመጣል ሙያውን ነው ቀድሞ ማየት ያለበት። ከዛ በሙያው ነው ጀጅ ማድረግ ያለበት። የቴኳንዶ በቴኳንዶ ያስተናጋጁ ደግሞ በመስተንግዶ። አንድ ተስተናጋጅ መጥቶ ቴኳንዶ የሚያሰራ ሰውዬ እንዴት እኔን ያስተናግደኛል ምናምን ቢል አስቡት። ኮምፕሊትሊ ሁለት የተለያዩ ሙያዎች ናቸው። ግን ለሰዎችና ለስራ ሙያዎች ያለን ክብር ዝቅተኛ መሆኑ የሚያመጣብን ነገር ይመስለኛል ይሄ ነገር። ግን ደግሞ ያለህን ስራ ሚዋ አሁን ዛሬ ጌች እዚህ ደረጃ ላይ ሊደርስ ኢኮኖሚካሊ እንደዚህ አሪፍ ሊሆን በዝናም ደረጃ እንደዚህ ዝነኛ ሊሆን በስፖርቱም ደረጃ መነጋገሪያ ሆኖ በጥሩም በመጥፎም የሚነሳ ሰው ሊሆን ያኔ ሰውየው እንደዛ ከፍ ዝቅ አደረገው። ያው እሱን ዳይሬክትሊ እሱን ባያገኘውም እንዴት እያለ ስብዕናውን በሚነካ ወይ ስለሱ ተናገር። እና ሰዎች ሆይ ዛሬ ላይ ዝቅ ያለ ደረጃ ላይ ወይም ዝቅ ያለ ስራ ነው ብለን የምናስበው ሁኔታ ላይ ያለን ሰው ነገ ምን አይነት ደረጃ እንደሚደርስ አታውቁምና ክብሩን አትንኩ፣ ክብሩን አትንኩ። የጌችን የሆነ ላይፍ ኤክስፒሪየንስ አሁን ሰይዶ ከሚያነሳቸው አንዳንድ ሀሳቦች ጋር ያገናኙበትና አብሬ ሰይዶ ያነሳው ሀሳብ ትክክል ነው ወይ የሰይዶና የጆኒ ፋይት ጉዳይ ዙሪያ ላይ እየጠየቀ ያለው ነገር ልክ ነው ወይ የሚለውን ሀሳብ አብሬ ማነሳበት ፓርት ጋር ደርሰናል። ቪዲዮውን እንከታተልና ሀሳቤን እቀጥላለሁ። አስተናጋጅነት ማናጀር ሆንኩ የሬስቶራንቱ። ከዛ በቃ አልሆነኝ። ወደ ጂሙ መቀየስ ነበረብኝ። እዛ ትሬነሮቹን ሳያቸው ምናምን ዝንጥ ብለው ሰውነታቸው ያምራል ምናምን በቃ ሰው ሲያሰሩ ከትልቅ ሰዎች ጋር ናቸው ምናምን ሰው ናየዋቸውና ከዛ የሚያገኙትን ገንዘብ ጠየቅኩኝ። የሚያገኙት ገንዘብ ጥሩ ነው ከኛ ይሻላል። ግን ቀስ ብዬ ወደዛ ሙባረኩኝ። በቃ ትሬነሮቹ እዛ እንትን ላፍቶ ሙሉ ያሉት ቬሪ በቃ ክላሲ ነበር ያኔ። ማናጀርም ሆንክ በዛ በኩል ማናጀር የአንድ ሬስቶራንት ማናጀር ሆንኩ እዛ ቫቲካን አካባቢ አንድ ይሄ የአፍሪካን ምግብ የሚሸጥበት እንትን ውስጥ የተወሰነ ጊዜ። ከዛ በኋላ በቃ እሱን ተውኩትና ሞር ወደ ስፖርቱ ላይ በቃ ፎከስ አደረኩኝ። ከዛ ሌላ ኪክ ቦክስ ምናምን መስራት ጀመርኩኝ። ስፒኒንግ ማስተማር ጀመርኩኝ። ስፒኒንግ ምንድን ነው? ሳይክል ላይ እንደዚህ የሚሉት ነገር በሚውዚክ ምናምን እሱ ማስተማር ጀመርኩኝ ምናምን በቃ ከዛ ወደ ጂሙ ሙባረኩኝ። በቃ ቢዝነስ ቀዳዳ ነው የምትፈልገው። በቃ አንተ አለቀ ህይወትህን ለመለወጥ ቀዳዳ በቃ እና አላማዬ በቃ ስፖርት ላይ ነበር። በሆነ ነገር በቃ ስፖርቱ ላይ መግባት ነው ፍላጎቴ ነበር። በቃ በሆነ ነገር ኮምፒት ለማድረግ አስባለሁ። ሞከርኩኝ ኪክ ቦክስ ምናምን ሳስበው ከገንዘብ የለውም። ሁሉንም ሳያቸው በቃ የለውም ካሽ የለም። በነገራችን ላይ ማለት ነው ጌችን በጣም እንደወደውና የሆነ በጣም ደግሞ ሪስፔክት እንዲኖረኝ ያደረገው በጣም ሆነስት መሆኑ ነው።
ማለት ሰው ልጅ አመለካከቱን በቃ በግልጽነት ሲናገር በጣም ደስ ይላል። እንትን አይደለም ይሄ ለሆኑ ሰዎች ለመመቸት ብሎ የሆነ አይነት ሀሳቦችን አያነሳም። በቃ እኔ ስፖርቱን የማሳደግ እንደዚህ ፍላጎት በጣም ከመኖሬ የተነሳ ነው እነዚህን ሁላ ስፖርት ሰርቻለሁ ምናምን እያለ አይደለም የሚያወራው። ላይፉን ለመቀየር እንደሆነና ለገንዘብ ከአንደኛው ወደ አንደኛው ሽፍት ያደርግ እንደነበር ወደ ጂም ትሬነርነት የሄደው ጥሩ ይለብሳሉ፣ ከአሪፍ ሰዎች ይውላሉ፣ ጥሩ ገንዘብ ያገኛሉ። ወደዛ ሽፍት ወደ ማድረግ ሄደ። ከዛ በኋላ ወደ ኪክ ቦክስ ምናምን ሄዶ ሲያየው ገንዘብ የለውም። እንደዚህ በግልጽ መናገሩ እንዴት ደስ እንዳለኝ። እንደዚህ አይነት ሰዎች በጣም 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 ይስቡኛል፣ በጣም እንዳከብራቸው ያደርጉኛል። ምንም የነሱ ማንነት አይሸፋፍኑም እና ለሆኑ ሰዎች በቃ የሆነ ግሬሳቸውን እንትናቸውን ከፍ ለማስደረግ ብለው እነሱ ከሚያስቡትና አቋማቸው ከሆነ ነገር ተቃራኒ የሆነውን ነገር ሲያሳዩን አናይም እንደዚህ አይነት ሰዎች። ያ ደግሞ እኔ በጣም ትልቅ ቫሊዩ የምሰጠው ነው። ከሰው ልጅ በጠቅላላ ለሰው ብሎ የሆነን ነገር ማያደርግ ሰው የበለጠ አከብረዋለሁ እና ጌች በዚህ ሀሳብ በጣም 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 ነው ያከበርኩ። በጣም የሴዶን ጉዳይም እዚህ ጋር ነው እኔ ማምጣት የምፈልገው። ሴዶ የጠየቀው ጥያቄ ትክክል ነው ወይስ አይደለም? በእኔ አመለካከት ሴዶ የጠየቀው ጥያቄ በጣም ትክክል ይመስለኛል። ትክክል ራሱ ባይሆን መጠየቁ ሊያሰድበው ሊያስወቅሰው ይገባል ብዬ አላምንም። ለምን ካላችሁ ማንኛውም ሰው የእኔ ፍላጎት ይሄ ነው፣ እኔ የሆነ ነገር ላይ የምሳተፈው በዚህ ክራይቴሪያ ከሆነ ብቻ ነው የማለት መብት አለው። ያ ክራይቴሪያ ልክ ሆነ አልሆነ ሌላ ጉዳይ ነው። መጀመሪያ ግን መብቱ ነው። አንድ ሰው ደግሞ መብቱ ከሆነ የሰው ልጅ በመብቱ እንዴት ይሰደባል? በመብቱ እንዴት አካውንቱ ላይ ሪፖርት ይደረጋል? የሰው ልጅ መብቱን ኤክሰርሳይዝ ስላደረገ ብቻ እንዴት ይወገዛል? እንዴት ይወቀሳል? ትክክል ነው አይደለም የሚለው ጋር ስንመጣ ጌች በግልጽ ከሱ ላይፍ ጋር አያይዞ የተናገረው ነገር የሆኑ ነገሮችን ብር የላቸውም ብሎ የተዋቸው ነገሮች አሉ። ብር ቢኖራቸው ኖሮ ወይም ኢንካም የሚያመጡለት ነገር ቢሆኑ ኖሮ አይተዋቸውም ነበር። ሴዶም በተመሳሳይ ነው። የራሱን መስፈርትና የራሱን ጥያቄ ቁጭ ያደረገው ስራው ስፖርቱን ከማሳደግም ባሻገር ቢዝነስ መሆኑ ግልጽ ነው። ኳሱን ስፖርቱን ከማሳደግ ባሻገር በጣም ትልቅ ቢዝነስ እንደሆነ ሁሉ ይሄም ስፖርቱን ከማሳደግ ባሻገር በጣም ትልቅ ቢዝነስ ነው። ስለዚህ ስፖርቱ ላይ የሚሳተፉ ሰዎች ከመሳተፉም ደግሞ በላይ አሁን ውድድሩ ሲዘጋጅ የትኛውም ውድድር ያው ውጭም እንደሚዘጋጀው ማለት ነው የኢቨንቱ ሜን የሆኑ ፋይተሮች አሉ። ከዛ ስር ደግሞ ሌሎች ብዙ ፋይቶች ይኖራሉ። የኢቨንቱ ሜን ፋይተር ለመሆን ሰሌክት የተደረገው ሰው የኔ ቫልዩ ይሄን ያክል ነው ብሎ ቢጠይቅ እንዴት ነው ልክ የማይሆኑ? ለእኔ ቅድም የጌችን ግልፀኝነቱን የሚፈልገውን ማወቁን ለሚፈልገው ነገር መስራቱን እንዳደነኩት ሁሉ ሰይዶም የሚፈልገውንና ይገባኛል የሚለውን ማወቁ በራሱ እኔ እንዳደንቀው ነው ያደረገኝ።
ፈሪ ነው? ይችላል አይችልም? እነዛን ነገሮች ኦልሞስት ብዙዎቻችን ማየት እንፈልጋለን አይደል? ፈሪ ነው? ደፋር ነው? እንደሚለው ኤምኤምኤ ፋይተር ነው? አይደለም። ኤምኤምኤ ስልጠና ወስጃለሁ እንደሚለው ወስዷል? አልወሰደም? ከጆኒ እና ከሴዶ ማን ያሸንፋል? ሴዶ ይቀጠቅጧል ወይስ ጆኒ ንቃተ ህሊናን እንዳደረገው የፈጠነ ጸጥ ያደርገዋል? ብዙዎቻችን ለማየት የምንጓጓው ነገር ነው አይደል? ጉጉታችን ደግሞ ለፋይቱ ቢዝነስ መሆኑ ደግሞ ግልጽ ነው። ያ ጉጉት ክሬት እንዲደረግ ደግሞ ምክንያት የሆነው ሴዶ መሆኑ ደግሞ ግልጽ ነው። ሜን አክተሩ እሱ ነው። ሜን አክተሩ ለዛኛው ትወና ሜን አክተር ሆኜ ለመጫወት ይሄን ያክል ብር ነው የሚገባኝ ብሎ ቢጠይቅ ፈላጊው አይ ላንተ አይገባህም ብሎ መተው መብቱ ነው። ተፈላጊው ደግሞ ይሄ ነው የሚገባኝ ብሎ መጠየቅም መብቱ ነው ማለት ነው። የሴዶና የጆኒን ፋይት እኔ በጣም ነው በጉጉት መጠብቀው። ቢሳካ በጣም ነው ደስ የሚለኝ። ነገሮች ደግሞ ተስተካክለው እውን እንዲሆን ፋይቱ እመኛለሁ። የዛሬው ሪል ቶክ ሰላሀዲን ፕሮግራማችን ከታሰበው በላይ ረዘም ያለ ስለመሰለኝ ያቺ መጨረሻ ላይ የምንጨምራትን የመዝናኛ ቪዲዮ ለዛሬ ትቻታለሁ። በቀጣይ በሌላ ቪዲዮ ይዤላችሁ ልመጣ ሞክራለሁ። እስከዚያው ድረስ መልካም ጊዜ ቤተሰቦች።